ትኩራ ራሷ ናት ኋላ የሚቆጫት ትኩራ ራሷ ናት ኋላ የሚቆጫት እሁድ ቀን ነበር አስታውሳለሁ እንዴት ያለ ነገር ነው ብዬ እንዴ ዞር ስልልህ ተብርዱ የተነሳ አልኩ የምናወራው ወሬ እዚህ አፋችን ላይ እየቀረ እንዲህ ዞር ልላለው መሬት ሳይደርስ እንደዚህ ተርታውን ወሬው እኮ ነው አንተ በረዶ ሰርቶልሃል እንዲህ አልኩና ደግሞ መፈንቅለ መንግስቱ ነው የምናወራው መንግስቱ መፈንቅለ መንግስት እሱ ነው የምናወራው ሽሽኮ ብለህ ጨርሰን ነው አልኩና ያንን እንዲህ ስብስብ አድርጌ በረዶ እንዲህ ድቁስ አደረኩና አይፈንቴ ነው እሱን ማረው እንዲህ በጆሮው ሳረግለት እንዲህ ነው እንዲህ ያልከኝ መኮንን ብሎ አልኩ በዛት እንዲህ ነው እንዲህ ያልከኝ መኮንን ቴዲያፉ በደንብ ነው ቦታ የሚሰጡት መጣ ግን እንደዚህ እልክ ውስጥ ስትገባባና መንግስት ሌላ ነገር ማሰብ የነበረበትና ሌላ ነገር ማውራት የነበረበትን ሰዓት አጀንዳ ሰጥተው ስለሱ የሆነ ነገሩን ሆኖ ስለገባባቸው ነው እንትን ያሉት እና ህዝቡን ወደ አንድነት የፍቅር ሰው ነኝ ስለሚል በዚህ ሰዓት ደግሞ ሀገሪቷ ፍቅር የናፈቃት ሰዓት ነው ከየትኛውም ሰዓት በላይና ወደ ፍቅር የሚያመጣ ነገር ቢሆን ደግሞ በደንብ ሁላችንም ማንም ከማንም እንዲጋጭ አንፈልግም እኛ እኮ ያራዳ ልጆች ነን ምን ያገባል እንዴት ነው በሰው ሞት የምትደሰተው ይድደባ አስተሳሰብ ዝም ብሎ መዋጊያ ምናምን የሚፈልግ ማህበረሰብ ነው ያለውና እንደዛ ቢያደርግ አሪፍ ነው ብዬ አስባለሁ የትኛው ትራክ ተመቸ ሴኖ ኦኬ እኔ አላዳፉ በኝ እኔ አሁን ባለው መሻማት ያስጠላኛል ብለሻል እኔ የሆነ ሰው የሆነ ነገር ላይ ግር ሲል ይደብረኝና ረጋ ሰከን ካለ በኋላ ማዳመጥ ደስ ይለኛል የትኛው ትራክ ተመቸ ስትለኝ እኮ ነው ሴኖ እኮ እኔ አልሰማሁትም ለማለት ነው አሁን ሴኖ ምን እንደሆነ አላውቅም ምን ሚል ሙዚቃ ስለምንድን ነው የዘፈነው የትኛው ትራክ ስትለኝ ሴኖ አልኩ ኦኬ ሴኖ ነው እንዳልከኝ ሲኖ ትራክ ኦኬ ገባ አሁንማ ገባ ቀልዱ ቆይቶ ነው የገባ እኔ ደግሞ አንተ ስላልሰማው ሴኖ የሚባል እንደዛ መስሎኝ እኮ ነው አኮረነስ አገማውት አፉ በሪ አገማውት ስላልሰማው ያለ ዘፈን ነው እንደዛ መሰለኝ እኔ ያልሰማሁትማ ምን አይነት ዘፈን ነው ብዬ እኮ እኔ ተመቸኝ ትራክ ሴኖ ነው አይ የምር ያዳመጥሽው አለ በደንብ አንተ ተስማማሽ ዳስታል ተመችቷል ምኑ ተመቸክ ምኑ ደበረክ የደበረውማ ነገረን እኮ የተመቸውን ነው በቃ የሆነ ሊነካካ የፈለጋቸው ነገር አዲስ አበባም ላይ ምናምን ሐሳቦቹ ግልጽ ናቸው ገብቷል ኢንዳይሬክትሊ ቢገልጻቸው ዳይሬክትሊ ናቸው ሐሳቦቹ ድብና አድርገው ነው የሚገልጹት እነዛ ነገሮች እንደ አዲስ አበባ ልጅ እንደ መሀል ሸገር ልጅ እንደ ፊንፊኔ ልጅ ሰሞና ሰው በቃ እልክ ውስጥ ሲገባባ ቴዲን የከፈተ ታሰረ እንደዚህ ምናምን ማሰሩ ራሱ ምናምን ጀዋር ሲያወራ እየሰማሁት ነበር የባሰ ፕሮሞት እያደረጉት ነው መንግስት በዚህ ደረጃ ለሱ ትኩረት መስጠቱ ፕሮሞሽን ነው ሰርቷል እኮ አዳምጠነዋል ቴዲን እኮ ሙሉ የኢትዮጵያ ህዝብ እኮ ነው ላይ የሰቀለው በወያኔ ሰዓት ወያኔ ላይ ሲነሳ ሁሉም ሰው አብሮት ይነሳል ያን ስርዓት የሚወደው ብዙ ሰው አልነበረም እዚህ ጋር ግን በመጣ ብቻውን የሚወደው ነፍሰው ነው ያለው ማትኩን ታርሰው ቁጥር ማጨረሰው እንደ በፊቱ ፍንቅል ብሎ የሚነሳ የለም እና ሀገሪቷም ተለውጣለች ተሰርቷል እኔ ሁሌ እንትን የምለው በቃ ሁሌ መንግስት አርቲስት መርጦ የሚሰራው ነገር አለ የሚዘገን የሚያስጠላ የገማ ነገር ማለት ነው ገብቷል አርት ላይ አለ በቃ አርቲስት ይለያያል ሁሉም የየራሱ አይዲያ ያለው እንትና ልክ ነው ብቻ ብለን እንትና ማግለል የለብም እንደገና ወጣት ተብሎ ደግሞ የ50 ዓመት ሰው እየመጥቶ ስለ አዲስ አበባ ወጣት ወክሎ ሲያወራ የአዲስ አበባ ትክክለኛ ወጣት በቃ አይችልም በቃ ቢሮ መሯሯጥ ማሸርገድ ምናምን አይችልም አንድ አንተ መንግስት አይደል እንዲፈልጎ እንዲመጣ ብቻ ከዛ ለወጣቱ በጀት ይመደባል አልመጡም ይባላል ሄዳ አታገኘም እንደ ወጣቱ በየሰፈሩ ስፖርት መስሪያ እየተሰራ ነው ጥሩ ነገር አሁን አለ ምናምን ስፖርት የሚሰሩበት ምናምን ስቲል ግን ጌቶ ሰፈሮች ውስጥ አሉ በሲሚንቶ ክብደት የሚሰሩ ምናምን የሚሉ በቃ የሆነ አዲስ አበባ ልጅ የምትላቸው አሉ የሆኑና በደንብ በቃ ብዙ ነገር የሚመቻችላቸው አሪፍ ነው በቃ የሆነ ኤሪያ ሳይሆን እየሰፋ ነው አይ ነው ይዳረሳል ጥሩ ነገር ላይ ነው ያሉት ግን ከዚህ ምርጫ በኋላ ኤግዛክትሊ በቃ አዲስ አበባ ልጅ ተብሎ ትንሽ ዱርዬ ብለው ምናምን ያገለሉትን ሁሌ እንደ አዲስ አበባ ጠል የሚያዩትን አዲስ አበባን የሚጠላ እንዳልሆነና ቀርበው ቢያዩት የሚመቸኝ አይነት ጄነሬሽን አለ
ምን እንጃ ያመኛል ስለ አዲስ አበባ እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው ማምነው። ሁሉም አሁን እንደ ግል የግል ጉዳያችን ነው ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችንና የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማይመጡ ግን አውቃለሁ። ምንም እንደማይመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አሉ። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ነው ያን ያህል ኮሚትድ ዛት ያንን ነው የምለው ወንድሜ። ዓለም ላይ በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣመው ሊገለኝ ይችላል። ይመቸው የኔ ገዳይም ይሞታል። በእውነቴ ነው የምልህ። ከተመቸው እሱ ነው የምልህ። መሞቱ አይቀርም ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከ መቼ ካልተናገርከው መቼ ልታወጣው ነው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም። ወይ የሆነ እንደዚህ አንዳንድ ሰው እንደዚህ ያደርገዋል። ይቀጥራል እኮ ነው። ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ልክ አይደለም ይሄ ሰውዬ። ወይ በሐሳብ መሞገት ነው ያለብህ። አሁን እንደዚህ ፖለቲካ ነገር ስትሰራ የዜናውም ላይ ምናምን አለ። ከዛ አንተ መንግስት ነካሽ ምናምን ይልሃል። በጣም ተሳቆ ነው የምልህ። መንግስት እኮ አንተን እየነካህ ነው። ወፍታል ምን ያሳቀኛል ነው የምልህ። እሱም ይነካል አንተም ትነካዋለህ ነው የምልህ። መንግስት እኔን እየነካኝ እኔ ለምን ለምን ይሄን ነው እኮ የምልህ። እና ሁለተኛ በኮሜንት ምናምን ይነግሩሃል። አሁን ለምሳሌ አው ገብተህ ቲክቶክ ላይ ማየት ትችላለህ። የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይልሃል። አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው። ትክክል አይደለም ነው የምልህ። ሰው የራሱ ሐሳብ አለው አይደል? የሚያሳስር ሐሳብ አይደለም የምታነሳው ሐሳብ የጥላቻ ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል። ነገር ግን ሁላችንም የምንስማማበትን ሐሳብ ይዘህ መተህ ምን ያስፈራል? የዓለም ኢኮኖሚ እድገት በ3.1 በመቶ ዝቅ ሲል የኢትዮጵያ ግን 9.2 በመቶ እድገት እንደምታስመዘግብ የአይኤምኤፍ ትንበያ ያመለክታል። በእንደዚህ አይነት ለማመን በሚቸግር ዜና ግራ የተጋባው ባሻዬ ወይንም በተስፋዬ ኃይለ ማርያም ይህንን ይለናል። ሰውየው በብልቱ ትንሽነት ይሸማቀቅ ነበርና ብልት የሚያሳድጉ የባህል ሐኪም አሉ ሲባል ሰምቶ ብዙ መንገድ ተጉዞ ሜዳና ተራራውን አቋርጦ የባህል ሐኪሙ ጋር ደረሰና አነጋገራቸው። እርሱን ለማግኘት ከሩቅ ቦታ ነው የመጣሁት። ምን ፈልገህ ነው? የብልት ማሳደጊያ መድኃኒት እንዲሰጡኝ ነው። ባልሽ ይህንን መድኃኒት በየቀኑ ውሰድ። ብልትህ አንተ የምትፈልገው መጠን ላይ ሲደርስልህ መድኃኒቱን አቋርጠው ብለው ሰጡት። ሰውየው መድኃኒቱን ተቀብሎ እያገላበጠ ካየ በኋላ መድኃኒቱ ምን ያህል አስተማማኝ ነው? እርሶ ሞክረውታል እንዴ? ሲል ጠየቃቸው። ባለ መድኃኒቱም እጃቸውን አንስተው ጣታቸውን ከሰውየው ጀርባ ወዳለው ተራራ እያመለከቱ እንዲህ አሉት። ያ አልፈው የመጣው ተራራ ይታያል? ከዚህ በፊት ለጥ ያለ ሜዳ ነበር። መድኃኒቱን ይዤ ስመጣ ግማሹ ሜዳው ላይ ፈሰሰብኝ። ከብዙ ጊዜ በኋላ ሜዳው አድጎ ያ የምታየውን ተራራ አከለ። ከዚህ በላይ ምን እልሃለሁ? ባሻዬ እኔስ ብሆን ከዚህ በላይ ምን እልሃለሁ? በዚህ የጦርነትና የኑሮ ውድነት ዘመን የነዳጅ ዋጋ በየሳምንቱ በሚጨምርበት ዘመን ገዢዎቻችን ኢኮኖሚያችን አደገ ይሉናል። እነሱ ኢኮኖሚያችንን ያሳደጉት እኚህ የባህል ሐኪም ጋር ሄደው ይሆን እንዴ? ማሽላ ያረረ ይስቃል አይደል የሚባለው? ለማንኛውም ባሻዬ ተስፋዬ ኃይለ ማርያምን ከልብ አመሰግናለሁ። ክብርልኝ እኔ አባት።